أقصد مسجد زي تسرحي لك حزي وحنا حزي بدنا نسرح مسجد تهون اللي تسرحي كله معك 100 عامات شي عامات ولا خالد ما يبعل تاريخاው ነገር ድማ ነው ማለት ደብረጽዮን የሰጠውን መግለጫ ለምሳሌ ብናነሳው ደብረጽዮን ማለት በእኔ አስተያየት ቴዲ የመከራ አንቴና ማለት ልክ አሁን አንቴና ስትዘረጋ የሆነ ነገር ለመሳብ ነው አይደል የሆነ ሲግናል ለመሳብ ነው አይደል ደብረጽዮን የመከራና የጦርነት ሲግናል እየሳብ የሚያመጥ ይሄን ያህል ህዝብ ካስፈጀህ በኋላ አንተ መጀመሪያ አደባባይ ላይ ወጥተህ በዚህ ድፍረት ለመናገር ሰው ብትሆን ይሄ ድፍረት ሊኖር አይችልም ነበር ሪሞርስ ሊሰማ ይገባ ነበር ጸጸት እስካሁን ያወደምኩት ይበቃል እስካሁን የተሰራሳትኩት ይበቃል ልትል ይገባ ነበር እንዴ በህዝብ ህይወት ላይ እኮ የማይገደብ የመሳሳት ነጻነት እኮ የሚባል ነገር የለም የማይገደብ የመሳሳት ነጻነት የሚባል አለ እንዴ